የቃሙ ማታ ማታ ሚስታቸው ጋር አይቆምላቸውም። በአግራ እየዋጠ ነው እንዳለ እከካም ስድ ኢትዮጵያ ውስጥ በህይወታችን ሰምተን አናውቅም። የኛ አባቶች ሽጉጥ ሲተኩስ ወደ ላይ እቃቸው ወደ ላይ ነው። እናንተ እርኩሶች፣ የተረገመ ዘመን እቃችሁ አይቆም፣ ጭንቅላታችሁ አይቆም። ልክስክስ በአግራ እየዋጣችሁ የታ አባታችሁ ነው ልክስክስ። በአግራ ውጠ ሚስትህን ስታጣ አፈር ቆል ለምታረግ ዱቄት ከምራችሁ የምታረጉ ግሞች፣ ጥንቦች ሰምተናል እኮ ብዙ ጉድ። እከካም ሸርሙጣ ሁላ አህያ በጂ ምን አባታችሁ እናርጋችሁ ሴቶች እከክ። ሞጣማ ሞጣ አህያና ፍየል አርጎ መጥቶ እንዴት ብሎ ሚስቱ ጋር ይቀመጣል እየተቁነጠነጠ? ሞጣ ጉድ ወጣ እኮ አን ሀጠራው። አሁን ምን ታውራ ነው? ወተኛን ትሳደባል አንተ ልክስክስ። ሽሻሽን አጭሺ ሞጣ። ሞጣ እኮ ሰርግ ልጠራው ብዬ ያየነው አዳራሽ ሽሻ ቤት የለውም። ሰርግ ራሱ ለመጥራት አንተ ሽሻሽን አጭሺ ሞጣ። ወተሽ ፋኖን ተሳደብ ካለል አንተ ግም የገባ ጥም ሽሻሽን አጭሺ። የታባ ቅሌታም ቅሌትሽ ታየ። ደግሞ ቆንጆ ነኝ ይላል ባላገር ጅል። በእንጨት አልነካህም። ምን ያንተን በእንጨት መድኃኒዓለም ምስክሬ ነው። ቆንጆ ነኝ ይላል እንዴ ሀጠራው። የክሮማግሮን ሰው ነው የምትመስለው ፊት አራት ማዕዘን። አንተን ሳስታውስ ፕሮማግኖን የሚባሉ እኛ ድሮ የተማር ነው እነሱን ነው የምትመስለው አራት ማዕዘን ፊት። ደግሞ ቆንጆ ነኝ ይላል እንዴ ልክስክስ ቅማላ። ላመኑበት ነው ፋኖ የገባው። አንተ ሽንታም እዚህ ቁጭ ብለህ ከምትሽለጠለጥ እንደ ወንድ አትወርድም? ወንድ እኮ ይቀላቀላል ፋኖን። እውነት ታጋይ ኮንክ አትቀላቀልም? ሽንታም ዱባይ ደርሶ መምጣት መሰለ እንዴ ፋኖ መቀላቀል? ሽንታም እከክ። ወንድ ነን ጀግና ጀግና ማቀው እኔ እንደነ ሰለሞን ቦጋለ ፋኖን ተቀላቅሎ ይመጣ እንደነ መኮንን ፋኖን ተቀላቅሎ ይመጡ ጀግና ማቀው እንደዛ አይነት ነው። ቅማላም እዚህ ቂጥ እስከሚተላ ቁጭ ብለህ ትሳደባለህ። ቅማላም ነህ አንተ ደደብ ሀጠራው። እዚህ ቁጭ ብላችሁ ተሳደቡ ምን አለባችሁ? ደግሞ እግር እንዳለው ቁምጣ አድርገህ ሰንደል ታፋ ነጭ ቁምጣ ደግሞ መልበስ ደፋ ሰንደል ታፋ የመሰልክ ሬሳ። የሞተው አንድ ልጅ አለ እሱ ነው ትዝ ያለኝ አንተን ፎቶ ሳይ። እከካ በ60 ዓመት ቁንጣ አድርገህ ትሞዳሞዳለህ እንዴ ጅላንፎ። ሼባ ቁንጣ አድርገሽ። ለነገሩ ገጠርም ስታርሽ ቁንጣ ነበር አረንጓዴ፣ አሁን በነጭ ቀይረሹ ነው። ምን ይመስላሉ እዚህ ሚዲያ ላይ ልክስክስ። ብርጅስተን አያችኋት? ቆየ ብርጅስተን ፎጣ ብርጅስተን እንደ ታጋይ ተቆጥራ እፍ ሲሏት የምትበር። ቆይ ብርጅስተን ላሳያችሁ። እቺ ደግሞ የሞጣ እጅ ተተክሎላት ይዋት ብርጅስተንን እጇን ይሁት። እጇ ኦነግ ሸኔ ነው እኮ የምትመስለው ራሷ ይዋት። ኦነግ ሸኔ ነው እጇ ሲያስፈራ። ይህ የሞጣ እጅ መሆን አለበት። እሷ ናት። አይ ጆከር ቅመም እኮ ነው። ኦነግ ሸኔ እጇን ይሁት። በስማም ሲያስፈራ እጇ ይዋት። ልትሞት አንድ ቀን የቀራት ይቺ ናት። አወታ ሰው የምትሳደብ እከክ ኦነግ ሸኔ ይቺ ናት። ይቻው ለዚህ ነው ሰርጌ ላይ ይሄ የማይሆን አለባበስ እናቴን አፈቅሽኝ ስታይል ምናችሁ ይሄ ፀጉር ነው። ፀጉሯ በሹካ እንትን ብላ ወጣ። ይቺ ናት አሁን ከሞጣ ጋር ቁጭ ብላ የምትሰራው ኦነግ ሸኔ ይዋት። ልክስክስ ከንቱ። አንተም ሰው ሆነ አቡፋኖን ትሰድበዋለህ። እከካ አቡፋኖ ስማ፣ እኔ በህይወት የማረሰው አማራን በሃይማኖት ሊያጣሉ ሲሉ ወጥቶ የታገለ
ወጥቶ ብዙ የሰራው ቁም ነገር አለ። ልክስክስ አንቺም ሰው ሆነሽ እጅሽና ሰውነትሽ የማይመጣጠን የሰው እጅ እንዴ! ቱርክ የሰው እጅ ተክላሉ እንዴ? ምን ጉድ ናት! ወንድ ነበረች። ይህ የሴት እጅ ነው። በስመ አብ። ይህ የወንድ እጅ ሰዓቷ ያሰረችው ጋዩት። ይህኔ ለእግሬ ነው የሚሆነኝ ይህ ሰዓት። ስመ አብ ወልደ መንፈስ ቅዱስ። ምን ጉድ ናቸው! ማናት? ብርጅስቶን፣ የሞጣ ብርጅስቶን መነጽሯን ይሁት። ለዚህ ነው እኔ ስታይል የማያውቅ ሰው የምጠላው። ኦነግ ሸኔ ነው የምትመስለው። ምን እጇን ይሁት ደግሞ ጃፖን ያርገ አይቅርብኝ ጃፖን ጃፖኒ ይህ ወንድ የሚያደርገው ጃፖኒ እኮ ነው። ይህች ልጅ ቆለጥ አላት እንዴ? ትንሽ ቆለጥ ድነኝና ወይ መድኃኒዓለም። ይህች ብርጅስቶን ናት። አይ ጆከር ፎቷቸውን ኬት እንደሚይዘው። አይ ብርጅስቶን ሂጅበት ሂጅበት ይላታል። ለካ እጇን መሸከም ደክሟት ነው እዛ የምጮኸው። ቤታን ጥሪያት። ቤታን ኬት ነው የምጠራት? ልክስክስ እዛ ያቺ እከካም አዲስ አበባ ናት እያለች ስሟን ስታጠፋ ነበር። የትም ትሄድ መብቷ ነው። ልክስክስ ቤታዮ ሞታ ትበልጣችኋለች። የቤታዮን ስም እያነሳችሁ የምትለፈልፍ ቤታዮ ሞታ የጨዋ ዘር የምርጥ ዘር ናት። ቤታዮ ልንገር፣ ቤታዮን አንስታችሁ የምትለፈልፉ ቤታዮ የቆፍጣና የጎንደር እንደ ወርቅ ከተወለወሉ ቤተሰብ የተወለደች ልጅ ናት። ልንገር፣ እንደኔ ሚዲያ ላይ ወታ ስትናገር እንጂ ትሪ ጠፋና አብረን በላን። የእሷ ቤተሰቦች እንደ እመቤታችን እየተሰገደላቸው የሚገቡ ፋሚሊን የመጣችሁ ልንገራችሁ። ቤታዮ እኔ ፋሚሊዎቿን እሷን የሚያውቃት አግኝቻለሁ። ቤታዮ ማለት ቅርጥ ያለች የጠራች የጎንደር የቀዳሽ የተኳሽ ፋሚሊ ናት። እንደ ወርቅ ከተወለወሉ የተማረ ፋሚሊ። ዮኒ ማኛ ይዞ የወጣው የአጎቷን ፎቶ ነው። ከአጎቷ ጋር የተነሳችውን ፎቶ አውጥቶ ከዚህ ሰው ጋር ትተኛለች ብሎ ነውረኛ። እግዚአብሔር ምስክሬ ነው። ጆካ አንተ ነው ወይስ በአንተ ስም መተው ነው? ፈርዶብሃል። በአንተ ስም መተው ነው። ኦኬ ቤታዮ የምትናገሩ እግዚአብሔርን ቤተሰቦቿን ብታውቁ ቤ ብላችሁ ራሱ አጠሯትም። እንደኔ ሚዲያ ስለምትወድ ጨዋታ ስለምትወድ እንጂ ጨዋ ወልዶ ጨዋ ያሳደጋት ዊታውራሪ የቀኛ አዝማች የምናምን ልጅ ናት። እንደኔ ሚዲያ ስለምትወድ ጨዋታ ስለምትወድ እንጂ የተከበረ ፋሚሊ የወለዳት ናት። እዚህ መታችሁ የምትሰነጠቁ ቴኒ7 ኦንሊ ሺዝ ቴኒ7 እኔ ራሴ ልወልዳት እችላለሁ። እግዚአብሔርን 27 ዓመቷ ነው። እኔ በፊት ውሸቷን መስሎኝ ነበረ። አባቷ የወለዳት ሃይስኩል እያለ ነው። በልጅነቱ ነው የወለዳት። የመጀመሪያ ልጅ ናት ለአባቷ።
ብሪጅስተን ሂጅበት። ምን ነው ዝም አልሽ? ሄሎ ማን ልበል? ወይ ቅብጠት ነይ ግቢ። የተማረ ግደለኝ አልጋ ላይ ነበር የምከፍትበት ሀገር ስላመጣኝ አመሰግንሃለሁ። በዚህ በጠዋት ደግሞ ምን አመጣት ስትክለፈለፍ